Asman Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ16 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር፣ የዋጋ ተመን፣ የባንኮችን መረጃ፣ ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው ስለሚለው ጉዳይና የተመረጡና ወሳኝ የሆኑ ጥያቄዎችን ምላሽ እንሰጣለን። በተለይ ደግሞ ከባንክ አካውንትና ናሽናል አይዲ ጋር ማጣመር በተያያዘ ጥያቄያችሁን ኮመንት ላይ አስቀምጡልን። በቀጥታ ወደ መረጃችን እንሸጋግራለን። ቪዲዮአችን ላይክ፣ ሼር በማድረግ አብራችሁን ቆዩ። የተመረጡና ወሳኝ የሆኑ የጥያቄ መልሶችን አብረን እናያለን። በተለይ ደግሞ በተለያየ ዓለም ሀገራት የምትገኙ የቻናል ቤተሰቦችና አድማጭ ተመልካቾቻችን ከናሽናል አይዲ እና ከባንክ አካውንት ጋር በተያያዘ ጥያቄዎችን እየመለስንላችሁ እንገኛለን። ከባንክ ተደውሎ ነበር አሉኝ ቤተሰቦቼ በዲጂታል መታወቂያ ጋር ወይንም ከዲጂታል መታወቂያ ጋር አያይዤ እያሉኝ ነው፣ ግን ከባንክ ይደወላል መልስልኝ ይላል። ይህም በተመለከተ ናሽናል አይዲ ጋር የባንክ አካውንትን ማጣመርን በተመለከተ ከባንክ ይደወላልን ወይ ለሚለው ጥያቄ አዎ አልፎ አልፎ ይደወላል። ነገር ግን የራሱ የሆነ ጉዳይ ወይንም መስፈርት አለው። ደውለው የሚናገሩት አንድ አይነት ነገር ነው። የባንክ አካውንታችሁን ከናሽናል አይዲ ጋር አያይዙ መጣችሁ ነው የሚሉት። በቃ አለቀ ደቀቀ። ከዚህ በኋላ ሌላ የሚጨምሩት ነገር የለም። ለምሳሌ ያክል ይህን አጋጣሚ በመጠቀም የተለያዩ ግለሰቦች የተፈጠረውን ሁኔታ እንደ መልካም አጋጣሚ በመጠቀም ማህበረሰቡን ወይንም ደግሞ ህዝብን የማጭበርበርና እንዲሁም የመሸወድ አይነት ስራ እየተሰራ እንደሚገኝ በተለያየ ጊዜ እና በተለያየ ሰዓት ሁሉም ባንኮች መግለጫ እያወጡ ይገኛሉ። ይህም የጥንቃቄ መልእክት ነው። ይህን በተመለከተ ከባንክ ይደወላል እንጂ የሚላክላችሁን ኦቲፒ ወይንም ደግሞ የሚላክላችሁን ለማጣመር የሚያስፈልጋችሁ ቁጥር አለ። ያ ቁጥር ባንክ ነው የሚልከው። የሚላክላችሁን ቁጥር ስጡን ብለው ግን አይደውሉም። ይሄን በጭራሽ ማድረግ የለባችሁም። እነሱ የሚደውሉላችሁ ወደ ባንክ ሄዳችሁ እንድታጣምሩ ብቻ ነው። ነገር ግን ይሄን አጋጣሚ እንደ መልካም ጉዳይ በመጠቀም ኦቲፒ ወይንም ደግሞ የተላከላችሁን የሚስጥር ቁጥር ስጡን፣ ካላጣመራችሁ የባንክ አካውንታችሁ ይዘጋል በማለት የተለያዩ ዘዴዎችንና የተለያዩ ስልቶችን በመጠቀም ብዙ ሰዎችን ሊያጭበረብሩ እየሞከሩ እንደሆን መረጃው ደርሶናል። ስለዚህ ጥንቃቄ ሊደረግ ይገባል። ወደ ሁለተኛውና ሌላኛው ጥያቄ ስንሸጋገር ደግሞ የአፕሊኬሽኑ ፒን ኮድ ወይንም ደግሞ የሚስጥር ቁጥር ጠፍቶብኝ የሚል ጥያቄ አለ። ለማለት የተፈለገው የንግድ ባንክ አፕሊኬሽን አውርዳችሁ እየተጠቀማችሁ ኢንተርኔት ባንኪንግ እየተጠቀማችሁ ይመስለኛል። ከዛም ንግድ ባንክ አፕሊኬሽኑን ለመክፈት ስትሞክሩ ወይንም ስትፈልጉ የሚጠይቀው ቁጥር አለ ወይንም የምትከፍቱበት የራሱ የሆነ ፓስወርድ አለው። ወደ አካውንታችሁ ለመግባት መበርገጃው ማለት ነው። ያ ፓስወርድ ጠፍቶባችኋል ይመስለኛል። ይህም በተመለከተ ማድረግ የሚቻለው ነገር አንድና አንድ ነው። ምክንያቱም እጅግ በጣም አስቸጋሪ ስለሆነ ባንኮች እንዲህ አይነት አሰራርን አይደግፉም፣ አይሰሩምም። ማስተካከል ያለው መላ በቀጥታ ባንክ በመሄድ የተፈጠረውን ነገር አስረድታችሁ በአዲስ መልክ ቁጥር ወይንም ደግሞ ፓስወርድ ተለዋጭ ቁጥር እንዲላክላችሁ ማድረግ ትችላላችሁ። በቀጥታ የምንዛሬ ዋጋ መረጃችን እንመልከት። በድጋሚ ቪዲዮአችን ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጣችሁ። ጥያቄ ካላችሁም አሁንም በድጋሚ ጥርት ባለ መልኩ ኮመንት ላይ ያስቀምጡልን። አስፈላጊ ነው፣ ይጠቅማል ብለን ያሰብነውን ምላሽ እንሰጣለን። በቅድሚያ የምንዛሬ ዋጋን ስንመለከት የአሜሪካን ዶላር የመጀመሪያውን ቦታ ይዛል። ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18892 ብር እንደሚዘረዘርና አንድ የአሜሪካን ዶላር 188 ብር ከ92 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ አንድ የአሜሪካን ዶላር 153 ብር ከ10 ሳንቲም፣ በአቢሲኒያ ባንክ 153 ከ83፣ በሂጅራ ባንክ 153 ከ82 እንዲሁም በአዋሽ ባንክ 154 ብር ከ10 ሳንቲም ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። 154 ብር ከ40 ሳንቲም እየዘረዘረ እንደሚገኝ ከባንኮች ድረገጽ ላይ ያገኘነው መረጃ ያመለክታል። ዩሮ እናስከትላለን። 100 ዩሮ 22153 ብር እንደሚዘረዘርና 1 ዩሮ 221 ብር ከ53 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 181 ብር ከ36፣ በአቢሲኒያ ባንክ 182 ከ49፣ በሂጅራ ባንክ 182 ከ95 እንዲሁም ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። 183 ብር ከ16 ሳንቲም በመዘርዘር ላይ ይገኛል።
በመቀጠል የምናየው የሳዑዲ ሪያልን እንመለከታለን። 100 የሳዑዲ ሪያል 5035 ብር እንደሚዘረዘርና አንድ የሳዑዲ ሪያል 50 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 40 ብር ከ81፣ በአቢሲኒያ ባንክ 43 ብር ከ76፣ ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ አንድ የሳዑዲ ሪያል 44 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 5141 ብር እንደሚዘረዘርና አንድ የኢማራቶች ዲርሃም 51 ብር ከ41 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 41 ብር ከ68፣ በአቢሲኒያ ባንክ 44 ብር ከ21 እና ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ 46 ብር ከ27 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ስዊዝ ፍራንክ ነው። 100 የስዊዝ ፍራንክ 24154 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 241 ብር ከ54 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 193 ብር ከ22 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 195 ብር ከ74፣ ከፍተኛውን ዋጋ የሚሰጠው ባንክ ዳሽን ባንክ ነው። አንድ የስዊዝ ፍራንክ 198 ብር ከ73 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ካናዳን ዶላር እናያለን። አንድ ካናዳን ዶላር 137 ብር ከ63፣ የአውስትራሊያን ዶላር 135 ብር ከ57 ሳንቲም፣ የቻይና ዩዋን 27 ከ72፣ የፓውንድ ስተርሊንግ 255 ከ62 በመዘርዘር ላይ ይገኛል። እንዲሁም በንግድ ባንክ አንድ የፓውንድ ስተርሊንግ 204 ብር ከ26 ሳንቲም፣ በአቢሲኒያ ባንክ 208 ከ77፣ በሂጅራ ባንክ 210 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ 209 ብር ከ46 ሳንቲም እየተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል የኩዌት ዲናርን እናያለን። 100 የኩዌት ዲናር ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 61398 ብር እንደሚዘረዘርና አንድ የኩዌት ዲናር 613 ብር ከ93 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል 4992 ብር እንደሚዘረዘርና አንድ የኳታር ሪያል 49 ብር ከ92 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 49100 ብር እንደሚዘረዘርና አንድ የኦማን ሪያል 491 ብር የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል የኢንዲያን ሩፒን እናያለን። 100 ኢንዲያን ሩፒን 201 ብር እንደሚዘረዘርና 1 ሩፒን 2 ብር ከ01 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የቱርኪ ሊሬ እናያለን። 100 የቱርኪ ሊሬ 420 ብር እንደሚዘረዘርና 1 ሊሬ 4 ብር ከ20 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የባህሪን ዲናር እናያለን። 100 የባህሪን ዲናር 50 ሺህ ኢትዮጵያ ብር እንደሚዘረዘርና አንድ ባህሪን ዲናር 500 ብር በመዘርዘር ላይ ይገኛል። ጆርዳን ዲናር እናስከትላለን። 100 የጆርዳን ዲናር 26600 ብር እንደሚዘረዘርና አንድ ጆርዳን ዲናር 266 ብር የተዘረዘረ እንደሚገኝ የወጣው መረጃ ያሳያል።